ቀሪውን የአገልግሎት ዘመናቸውን ከሙሉ ጤና ጋር ይጠብቅልን ይባርክልን። ተረጋጉ። መምህራችን ያው እንደምታውቁት የአድባራቱ የአራቱም ጉባኤያት መጽሐፍት የትርጓሜ መምህር ናቸው። እንዳሏችሁ እሁድ በአራቱም አድባራት ላይ ያስተምራሉ። እንዲህ ባለ ጣዕመ ልሳናቸው የወንጌልን አንድምታ ይነግሯችኋልና ወደ ቤተ መቅደሱ በመምጣት እንድትጠቀሙባቸው በዚሁ አጋጣሚ ማሳሰብ እንወዳለን። ተረጋጉ ምእመናን። ዘንድሮ ዘሎ መግባት የለም። ወጣቶች በደንብ እየሰማችሁኝ፣ እዚህ ባህር ውስጥ ዘሎ መግባት የለም። አንደኛ ጤንነታችሁንም መጠበቅ ስላለባችሁ የሚረገጠውም ነገር አሁን ስለረጠበ ያማልጫል። ስለዚህ በተሻለ መልኩ ዛሬ ለሁላችሁም እንዲደርስ ሰበካ ጉባኤው አመቻችቶ ለሁላችሁም ይደርሳል። በስርዓት የሚቀድመውን በማስቀደም እንድትረጋጉ እናሳስባለን። ከዚህ በመቀጠል ይሄ ሁሉ ሕዝብ ይሄ ሁሉ የቤተ መቅደስ ከዋክብት እውነት ለመናገር የአባታችን የመልአከ ምሕረት ልጅ ነው። እሳቸው የሚመሩት እሳቸው የሚመክሩት የሚያስተዳድሩት ነውና እሳቸው በቀጥታ መልእክት የሚያስተላልፉበትና ቃለ ምዕዳን የሚሰጡበት ጊዜ ስለሆነ ወደ አባታችን ወስዳችኋለሁ። መምህር ያዕቆብ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ በታላቁ የነጻነታችን በዓል ላይ የተገኛችሁ ምእመናንና ምእመናት እንደምን አደራችሁ? አሜን። ሁሉን ማድረግ የሚቻለው ሁሉ ከእርሱ ሁሉ እርሱ የሆነ አምላካችን እግዚአብሔር ስለማይነገረው ስጦታው ስሙ ለዘላለም የተመሰገነ የሆነ አመስግኑት እግዚአብሔርን። ዓለም በመከራና በጭንቀት ውስጥ ባለችበት በዚህ ዘመን እኔና እናንተን ለዚህ ለተቀደሰ ተግባር የጠራንና ያከበረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለስሙ ይሁን። ሃይማኖታችን ሐዋርያዊት፣ ብሔራዊትና ታሪካዊት ጥንታዊት ስለሆነች ይህ የሃይማኖታችን መገለጫ ነውና ይህን ዕለት እንድናይ የፈቀደልን አምላክ እግዚአብሔር በድጋሚ የተመሰገነ ይሁን። እንግዲህ መምህሩ ትምህርቱን በስፋት አስተምረውናል። ከዚህም በበለጠ ደግሞ ኋላም በሚኖረን መርሃ ግብር ላይ እንማማራለን። ሁላችን ከእግዚአብሔር ጋር የምንገናኝበት የምንነጋገርበት መርሃ ግብር ነውና ስለዚህ ክርስቲያን ደግሞ እግዚአብሔር ቤት ሲመጣ በስርዓትና በሕግ የሚመራ ስለሆነ ሕግን ስርዓትን በማክበር ጸሎቱን ከፈጸምን በኋላ በምርጫው በስርዓት ይረጫል። ወደ ባህር ውስጥ መግባት እንደማይፈቀድላችሁ ፕሮግራም መሪው ነግረዋቸዋል። ለዚህ በዓላችን ድምቀት ከፍተኛውንና የአንበሳውን ድርሻ የወሰደ የማህበረ ትጉሃን መንፈሳውያን ወጣቶች ማህበር ነውና እልል ብላችሁ አመስግኑልን። በድጋሚ የከተማችን ምእመናን ሁላቸው በብዙ መከራና ችግር ይህን በዓል በዚህ አይነት መልኩ እንድናከብር ስላደረጉ አምላካችን እግዚአብሔር ክብር ምስጋና ይግባው። ሌላው ከመንግስት አካላት የተላለፈ መልእክት ስላለ በተለይ ጥምቀት ነው፣ የደስታና የሰላም ጊዜ ነው። በዚህ ዕለት እግዚአብሔርን በምስጋና በዝማሬ እናገለግላለን። ነገር ግን አንዳንድ ወጣቶች የማይገባ ቤተ ክርስቲያንን የማይወክል ስጋዊ ዝማሬና ወይም ሆታ የሚያሰሙበት ሁኔታ ስላለ ለሚፈጠረው ችግር ኃላፊነት አንወስድም እያለ ስለሆነ የመንግስት አካል ምእመናን የመጣችሁት የጌታን የኢየሱስ ክርስቶስን የጥምቀት በዓል ለማክበር እንጂ ወኔ የሚቀሰቅስ ወንድነትን ስሜት የሚያመጣ ሌላ ነገር የሚያመጣ ዝማሬ ወይም ዘፈን የምንዘፍንበት ጊዜ ስላይደለ የምናዝንበት፣ የምናለቅስበት፣ የምንቸገርበት ከእግዚአብሔር ጋር ምሕረት እንዲመጣ የሰማይ መስኮቶች በምሕረት እንዲከፈቱ ወደ እግዚአብሔር የምናለቅስበት እንጂ ዛሬ የሌለንን ወኔ በልባችን ያልሳልነቅነውን ያልያዝነውን ነገር የምናገርበት ጊዜ ስላይደለ ከእግዚአብሔር ጋር የምንታረቅበት እግዚአብሔርን የምናስብበት ጊዜ ስለሆነ በዚህ ልክ የማይገባ ስራ እንዳትሰሩ በቤተ ክርስቲያን ስም አደራ እንላለን። ልጆቻችን ናችሁና ለእናንተ ይህን መልእክት ማስተላለፍ ስለሚገባን በዓላችንን የቃል ኪዳኑን ታቦት ከ5 ሰዓት ተኩል ጀምሮ እናነሳለን። የቃል ኪዳኑ ታቦታት ታቦተ መድኃኔዓለም፣ ታቦተ ቅዱስ ገብርኤል፣ ታቦተ ተክለ ሃይማኖት ወደ መንበራቸው ይገባሉ። ታቦተ ቅዱስ ሚካኤል በዚሁ ያድራልና በደመቀ ሁኔታ የቃና ዘገሊላንን በዓል በዚህ ልክ እንድናከብር እግዚአብሔር አምላካችን ይርዳን።
እግዚአብሔር በቸርነቱ ይጠብቀን።